በህይወት ጉዟችን ላይ ብዙ አይነት ሰዎች እናገኛለን። አንዳንዶቹ ብርታት ሲሆኑን፣ ሌሎቹ ደግሞ ትምህርት ይሆኑናል። ታዲያ ማንን ስናገኝ ምን ማድረግ እንዳለብን እናውቃለን? ዛሬ ህይወቱን የሚቀይሩ 20 ወርቃማ ህጎችን እናያለን። አንደኛ፣ ወጣቶችን ስታገኝ አነቃቃቸው። ወጣትነት የህልም ጊዜ ነው። ብዙዎች ገና መንገዳቸውን እየፈለጉ ስለሆነ ያንተ አንዲት አዎንታዊ ቃል ለትልቅ ስኬት መነሻ ልትሆናቸው ትችላለች። በውስጣቸው ያለውን አቅም ንገራቸው። ሁለተኛ፣ ሕፃናትን ስታገኝ አስተምራቸው። ሕፃናት እንደ ባዶ ወረቀት ናቸው። የምንጽፍባቸውን ነገር ለዘላለም አይጠፋም። ከእውቀት ይልቅ ለሰብአዊነትና ለስነ ምግባር ቅድሚያ እንድትሰጥ ይገባል። ሶስተኛ፣ አረጋውያንን ስታገኝ እርዳቸው። እድሜ ድካምን ያመጣል። ዛሬ ለአንተ ቀላል የሆነ ነገር ለእነርሱ ከባድ ሊሆን ይችላል። ዛሬ የምታሳየው ደግነት ለራሴ የምታስቀምጠው የነገ ተስፋ መሆኑን አትርሳ። አራተኛ፣ ጥበበኛ ሰዎችን ስታገኝ አጥናቸው። ጥበበኞች ዋጋ ከፍለው ነው እውቀትን ያገኙት። እነሱን ስትሰማ አንተ ሳትሳሳት ትማራለህ። ብዙ አትናገር፣ ይልቅስ በጥያቄና በትዝብት ጥበባቸውን ቅዳ። አምስተኛ፣ መሪዎችን ስታገኝ አክብራቸው። መሪነት የሰዎችን ኑሮና ስሜት የመሸከም ኃላፊነት ነው። ራዕያቸውንና ለሕዝብ የሚከፍሉትን መስዋዕትነት ማድነቅ የሰለጠነ ማህበረሰብ መገለጫ ነው። ስድስተኛ፣ ሞኞችን ስታገኝ ራቃቸው። ከማይሰማ ሰው ጋር መጨቃጨቅ ያንተንም ጊዜና ጉልበት ይበላል። አንዳንድ ጊዜ ዝምታና መራቅ ትልቅ ድል ነው። ሰላምህን ለማንም አትስጥ። ሰባተኛ፣ ትሑታን ሰዎችን ስታገኝ ውደዳቸው። ትህትና የደካማነት ሳይሆን የትልቅነት መገለጫ ነው። ራሳቸውን ዝቅ የሚያደርጉ ሰዎች ከጎን ሲሆኑ እውነተኛ ሰላም ታገኛለህ። እንደነዚህ ያሉትን ሰዎች በሕይወት አቆያቸው። ስምንተኛ፣ ትዕቢተኞችን ስታገኝ ቸል በላቸው። ትዕቢተኛ ሰው የሚኖረው በሰው ዕውቅና ላይ ነው። ትኩረት ስትነፍገው ራሱን እንዲመረምር እድል ትሰጠዋለህ። በንቀት እና በዝምታ እለፋቸው። ዘጠነኛ፣ ቸር ሰዎችን ስታገኝ ምሰላቸው። መልካምነት ተላላፊ ነው። በሰዎች ፊት የምታየውን ቅንነትና ቸርነት ወደ ራስህ ባህሪ ቀይረው። ዓለም እንድትሆንልህ የምትመኘውን ያህል አንተም ቸር ሁን። አስረኛ፣ ራዕይ ያላቸውን ሰዎች ስታገኝ አግዛቸው። ሕልም ያላቸው ሰዎች የዓለም ሞተሮች ናቸው። ግባቸውን እንዲመቱ ትንሽም ብትሆን ድጋፍ አድርግላቸው። ያንተ ድጋፍ ለትልቅ ለውጥ መነሻ ሊሆናቸው ይችላል። 11ኛ፣ ጠንካራ ሰዎችን ስታገኝ ደግፋቸው። ጠንካራ ሰዎች ሁል ጊዜ ለሰው ይደርሳሉ እንጂ ማንም አይደርስላቸውም ተብሎ ይታሰባል። ግን እነሱም ይደክማሉ። አይዞህ የሚላቸውን ሰው ይፈልጋሉ። 12ኛ፣ መንፈሳዊያን ሰዎችን ስታገኝ መርቃቸው። ዓለማችን በብዙ ጥረት ውስጥ ስትሆን እነዚህ ሰዎች የሰላምና የተስፋ ምንጭ ናቸው። እምነታቸውንና ጽናታቸውን ማክበር የራስህንም ሕይወት ይባርካል። 13ኛ፣ ሽማግሌዎችን ስታገኝ አክብራቸው። ፊታቸው ላይ ያለው መጨማደድ የብዙ ልምድ ምልክት ነው። እነሱን ማክበር ማለት ታሪክንና የሕይወትን ጉዞ ማክበር ማለት ነው። 14ኛ፣ ደካሞችን ስታገኝ አበረታታቸው። ደካማነት ቋሚ አይደለም። ያንተ ማበረታቻ አንዱን ሰው ወደ ጥንካሬ ሊመልሶ ይችላል። የደካማውን እጅ መያዝ የሰውነት ግዴታ ነው። 15ኛ፣ ታታሪዎችን ስታገኝ አበረታታቸው። ጠንክሮ የሚሰራ ሰው በስራው ሊደሰት ይገባል። ያንተ በርታ የሚል ቃል ድካሙን እንዲረሳና ይበልጥ እንዲተጋ ያደርገዋል። 16ኛ፣ ደግ ሰዎችን ስታገኝ አክብራቸው። ደግነት በክፋት በተሞላ ዓለም ውስጥ ትልቅ ጌጥ ነው። ደግ ሰዎችን እንደ ተራ
አትቁጠራቸው። እነሱ የሰላም አምባሳደሮች ናቸው። 17ኛ ታማኝ ሰዎችን ስታገኝ አሳድጋቸው። ታማኝነት በገንዘብ አይገዛም። እንደዚህ ያሉ ሰዎች በኃላፊነት ቦታ ላይ ማስቀመጥ ለራስህም ለሌላውም ማስተማማኝ ሕይወትን ይፈጥራል። 18ኛ መልካም ስነ ምግባር ያላቸውን ስታገኝ ሸልማቸው። ጥሩ ባህሪ ሊወደስና ሊበረታታ ይገባል። ሰዎች በመልካምነታቸው ሲሸለሙ ሌላውም ያንን ፈለግ ለመከተል ይነሳሳል። 19ኛ ክፉ ሰዎችን ስታገኝ አምልጣቸው። ከመርዝ ጋር አትታገል። አንዳንዴ ሰውን ለመለወጥ ከመሞከር ይልቅ ራስን ማዳን ይቀድማል። መንፈስህ እንዳይበከል ርቀትን ጠብቅ። 20 በሁኔታዎች ሁሉ ተመልከት፣ ጸልይ፣ መልካሙን ተመኝ። በዙሪያ ያለውን አስተውል፣ ከመለኮት ጋር ተገናኝ። በጠላትህም ቢሆን ክፋትን አትመኝ። በልብ ውስጥ ጥላቻ ከሌለ አንተ ሁሌም አሸናፊ ነህ። እነዚህን 20 ነጥቦች የሕይወት መመሪያዎቻችን ቢሆኑ ዓለማችን ምንኛ የተዋበች ትሆን ነበር። ከእነዚህ ነጥቦች ውስጥ በብዛት የተጠቀሙበት የትኛው ነው? ኮሜንት ላይ አጋሩን። ቪዲዮውን ከተመቻችሁ ላይክ ማድረጋችሁን፣ ለወዳጆቻችሁ ማጋራታችሁን አትርሱ። ሰላም ቆዩ።